ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተስ ደህና እንደሆናችሁ ተስፋ አለኝ። እኔን ታውቁኛላችሁ ብዬ አላስብም፣ ምክንያቱም አታውቁኝም። እንግዲህ ልንገራችሁ፣ የ2017 የአንደኛ ዓመት የዩኒቨርሲቲ ተማሪ ነኝ ማለቴ ነበርኩኝ። እንግዲህ እንዲህ ነው 2016 12ኛ ክፍል ውጤት መቶልን ወደ ዩኒቨርሲቲ ልንሄድ ተዘጋጀን። በነገራችሁ ላይ እድሜ ለብርሃኑ ነጋ። ወላጆቻችን ውጤታችንን ሳይሆን ማለፋችንን ነበር ያዩት። ከሱ መምጣት በፊት ቢሆን በርበሬ ሳጥነን ነበር ወደ ዩኒቨርሲቲ የምንላከው፣ ሰቅላ ወይም ሰቅሎ በሚባልበት ጊዜ ማለት ነው። እና ብቻ በደስታ ተሸኘን። እኛም ሄድን። አርባ ምንጭ ነበር የደረሰን እና ስንደርስ ያው ፍሬሽ አይደለን፣ አቀባበል ይደረግልናል። ሻንጣችንን ወደ ዶርም እንዲያደርሱ የተመደቡ ልጆች ነበሩ። እንደውም ትዝ ይለኛል፣ ለእኔ የተመደበው ልጅ ሻንጣውን ተሸክሞ ይዞኝ ሊጠፋ መስሎኝ ነበር፣ ምክንያቱም ግቢው በጣም ሰፊ ነው። በነገራችሁ ላይ ሻንጣዬን ተሸክሞ የነበረው ጎማው ስለተሰበረ ነው። ሀይ የሚለን ጠፍቶ የምለብሰውንም የማልለብሰውንም አንኳትቼ ነበር የሄድኩት። አቤት ፍሬሽ መሆን! የ2018 ፍሬሽ ተማሪዎች እባካችሁ የማትገለገሉበትን ንብረት አትያዙ፣ ትሰቃያላችሁ። ለምን እንዲህ እንዳልኩ ቆይ ትረዱኛላችሁ፣ ጠብቁ። ብቻ ለማንኛውም የዛለት ዶርም ገብተን ማታ እራት ለመብላት ወጣን። ውደታችን እንግዲህ ሊጀምር ነው። እንደሚያውቅ ሰው ምን ብናዝ ጥሩ ነው? ቦዘና። የምናውቀው ቦዘና ይሄ ነው አይደል? አቤት እውቀት! ግን አይደለም፣ የመጣልን አልጫ ፍርፍር ነው። አይ እኛ ይሄንን አላዘዝንም አለን። ቦዘና አላዘዛችሁም? አዎ አዘናል። ይኸው እንግዲህ ምን አማራጭ አለን? እየሳቅን በላን። የትም ከሚንቀሳቀሳችሁ በፊት ስለ እያንዳንዷ ነገር መረጃ ጠይቁ፣ እወቁ። እውነቱን ለመናገር እስካሁን ድረስ ቦዘና ፍርፍር መሆኑን ማመን አልችልም። ገና ብዙ አዲስ ነገር ሊመጣ ይችላል። መቀበል ነው እንግዲህ። የማረሰው ገጠመኝ ነው በነገራችን ላይ ቦዘና ፍርፍር። ወይ ጉድ! እሱን ለጊዜ እንተውና ወደ ትምህርቱ እንሂድ። መቼ ዩኒቨርሲቲ የምንሄድበት ዋና ዓላማ ትምህርት ነው። ሌላ ዓላማ አላችሁ እንዴ? ትምህርቶቹ ሃይስኩል ላይ የተማርናቸው ናቸው። ያን ያህል የሚከብድ ትምህርት የለም። ያው እንደኔ የማትስ ጸር የሆናችሁ ፈጣሪ ይሆናችሁ። አንዳንድ አዳዲስ ሰብጀክቶች አሉ፣ ጥረትና ልምምድ ነው የሚፈልጉት። በነገራችሁ ላይ አድርገው ከኛ ጋር የሚማሩ ስለነበሩ በተለይ ፕሮግራሚንግ የሚባል ትምህርት ላይ በጣም ጎበዝ ልጆች አሉ። ያው ስለደገሙት አይከብዳቸውም። ብቻ ራሴን ከነሱ አንጻር ስለማይ ወደኋላ መቅረቴ ነበር የሚታየኝ። እንደዛ እንዳይሰማችሁ ተፍጨርጨሩ። ሌላው ደግሞ ሳልነግራችሁ ማለፍ የማልፈልገው እንደ ሃይስኩል 45 ወይም ከዛ ያነሰ ደቂቃ አይደለም የምትቀመጡት። 2 ሰዓት ወይም 3 ሰዓት ሙሉ ትቀመጣላችሁ። እንደውም አስተማሪ ካልደከመውና ሌላ ሰብጀክት ከሌለ ይጨመርላችኋል። ተዘጋጁበት። እኔ ከሚያማርሩ ነገር ውስጥ አንዱ ነው። 3 ሰዓት ሙሉ ወገቤ፣ ጭንቅላቴ፣ አጠቃላይ ነገሬ ነው የሚታመመው። እውነቱን ስነግራችሁና ያለማጋነን የማዳምጠው ማክሲመም 1 ሰዓቷን ነው። ከዚያ በላይ የሚፈጠሩን አላውቅም። ከዛ በኋላ ምን እንደማስብ እንደማድረግ ማውቀው ታምር የለም። ብቻ ለዚህ መፍትሄ የሚመስለኝ የምትማሩትን ትምህርት ቀድማችሁ ተዘጋጁ። ቢያንስ ከአስተማሪ እኩል እየሄዳችሁ እንደሆነ ስታውቁ ትንሽ ይሻላል። የሚራራና የሚሰለች አስተማሪ ከገጠማችሁን ተመስገን ነው። ግን 45 ደቂቃ ለምደን 3 ሰዓት ፌር ነው ትላላችሁ? ባይሆንስ ምን እናመጣለን? ብቻ ዋና ዓላማችሁ ትምህርት እስከሆነ ድረስ አትቀልዱ። እድሜያችሁን አታቃጥሉ። እንዲሁ ቀልደን የምናቃጥላትን ወይ እዚሁ ባለንበት ስራ ብንቀጠር አነሰን በዛም የሆነ ቫልዩ ራሳችን ላይ እንጨምራለን። ሁሌም ቢሆን በራሳችሁ መንገድ ሂዱ። አይ ሰውማ ያስፈልገኛል ካላችሁ ከእናንተ በጣም ከሚሻል ሰው ጋር ሁኑ፣ አደራችሁ። እኛ 4 ተመሳሳይ ከየት አንድ ላይ እንደሆኑን አይታወቅም በአንድ እግር ካልተራመድን ብለን ነበር። እግዚኦ ብቻ የሚሰራንን አሳጥቶን ነበር። ያው ተማርንበት። ጅል ከራሱ ውድቀት አይደለም የሚማረው። ጓደኛ ምረጡ። በጣም በራስ መተማመን ኖሯችሁ በራሳችሁ ካልቆማችሁ ቢያንስ ወደ ገደል ከሚጎትታችሁ ሰው ጋር አትሁኑ። ዩኒቨርሲቲ ማለት ኑሯችሁን፣ የራሳችሁን ህይወት የምትጀምሩበት ቦታ ነው። ስለዚህ ለማስተካከል ሞክሩ። እኔ በፈጣሪ ቸርነት ነው ያለሁት። እንደኔ ሁኔታ ቢሆን ተጨሬም ነበር። አስቡት፣ በጸሎት ሄጄ ተመልሼ ስመጣ ኧረ መምጣትም አያስፈልግም። እዛው እንደሆነ ሆኖ ኑሮ መጀመር ነው እንጂ። አይ ስቀልድ ነው።
ሁሉም ሰው በትምህርት ያልፍለታል ማለት አይደለም፣ ግን እዛ እስካላችሁ ድረስ ደግሞ ለሄዳችሁለት ዓላማ መቆም ያስፈልጋል። ሌላው ነገር ያው መጨረሻ ላይ ስለሚደርስ ማለት ነው። እና ብቻ እዛ ስትሆኑ ሁሉም ትክክል ይመስላችኋል። ልክ ግድ የለሽ የማይጨነቅ ስታዩ አይ እንደንተና መሆን ይሻለኛል፣ ለየትኛው እድሜ ነው የምጨነቀው? ኧረ እንደዛ ነው እንዴ? እና ለምን መጣ? የሚጨነቅ ሰው ስታዩ ደግሞ ግራ ይገባችኋል። ብቻ ከሁለቱም ወገን አትሁኑ። እኔ ትዝ ይለኛል ነገ ፋይናል ሆኖ ጠዋት እከልሰዋለሁ ብዬ ለምን ልጨነቅ ብዬ የምተኛ ሰው ነበርኩ። እግዚኦ ይሄ ህመም ነው እንጂ ሌላ ምንም ሊባል አይችልም። ዋናው ምን ለማለት ነው፣ ገና ዩኒቨርሲቲ ከመሄዳችሁ በፊት ለራሳችሁ እውነታውን ንገሩት። እዛ ሄዳችሁ ራሳችሁን አታታሉ። ትለፋላችሁ፣ ትጥራላችሁ። ልፋታችሁ በጊዜውና በቦታው ሲሆን አትጨነቁም። የሚከፈለውን ዋጋ ትከፍላላችሁ፣ ውጤቱንም ታዩታላችሁ። ያለ ጊዜውና ያለ ሰዓቱ የሆነ ጥረት ግን ድካም ብቻ ነው። ዋናው ነገር ግዴለሽ መሆንም መጨነቅም ባህሪያት ናቸው። ያው አመጣጥነን እንኑራቸው ነው መልእክቱ። በዚሁ ስለ ሰዎች ጸባይ አንዳንድ ነገር ልንገራችሁ። ብዙ ጠባይ ታያላችሁ፣ ብዙ ኢቭን በዶርማችሁ ውስጥ ብቻ በጣም ጭንቀታም፣ እኔ ያውቃለሁ ባይ፣ ስለምንም ነገር ደንታ የሌለው፣ በእናንተ ላይ መሰልጠን የሚፈልግ እና እነዚህ ጸባዮች እናንተ ራሳችሁ ጠንቅቃችሁ ካላወቃችሁ ሁሉንም መሆን ያምራችኋል፣ ከሁሉም ጋር መሆን ያምራችኋል። እዛ ይሄ አይሰራም። የእናንተ ማንነት በደንብ ካላስከበራችሁ የሰዎች መጫወቻ ነው የምትሆኑት። ምክንያቱም እዛ ማንም ለማንም ሳይሆን ሁሉም ለራሱ ነው የሚያስበው እና ስለ እናንተ ደንታ የሚሰጠው ሰው የለም። የራሳችሁ ጉዳይ ነው። ለምሳሌ እኔ መጀመሪያ ላይ ሰዎች እነሱን ትሪት እንደማደርጋቸው መልሰው እኔንም እንደዛ እንዳዩ ነበር የምጠብቀው። እንደዛ ብሎ ነገር የለም። የምትችለውን ብቻ አድርግ፣ እኔ ያደረግኩትን ያድርጉልኝ ማለት የለም። አንተ ለራስህ በደንብ እወቅበት። ብቻ ሰዎች እንዲቆጣጠሯችሁ አትፍቀዱ፣ ራሳችሁን ተቆጣጠሩ። ሌላው ልነግራችሁ የምፈልገው ገና እንደገባችሁ የምትፈልጉትና የማትፈልጉትን ነገር ሰዎች በሌላውም በአንድ መንገድ እንዲያውቁ አድርጉ። ለምሳሌ እኔ ልንገራችሁ፣ በመጀመሪያ እንደገባን እኔ ልብስ መዋዋስ እንደማልወድ ነገርኳቸው። ከዛ ማንም ልብስ እንደው ሰው አይጠይቀኝም፣ እኔም አልጠይቅም። ደግሞ 1-2 ቀን ተላመዱ። በአንዴ ጓ ብላችሁ ከሰው ሁሉ እንዳትቆራረጡ እና ራስ ወዳድም አትሁኑ። እንድትጠየቁ ማትፈልጉትም እናንተም አትጠይቁ። ብቻ ይሄን ሁሉ ማለት ያስፈልገው ይሄንበትን ለማሳካት ስለሆነ ሁሉንም በልኩ አድርጋችሁ ለሄዳችሁበት ዓላማ ቆሙ እና የማትቆጩበትን ነገር አድርጉ። ሌላው ደግሞ የልብስ አያያዝ ላይ ትሰቃያላችሁ ያልኩትን አሁን ልንገራችሁ። እንዳልኳችሁ ያለ የሌለ የልብስና የቁሳቁስ አይነት ይዤበት ሻንጣው ተሰበረ። ይዞ የማያውቀውን ከአቅሙ በላይ ምን ያርግ እና የዚህን ውጤት ደግሞ ልንገራችሁ። አያልቅ የለ 1ኛ ዓመት አልቆ ወደ የቤታችን ስንሄድ ያየሁትን መከራ እኔ ነኝ የማውቀው። በአንድ እግሩ የሚሄድ ሻንጣ ከክብደቱ ጋር ተደምሮ በዛ ላይ ደግሞ ባስ ሞልቶብን የ1 ሚኒባስ መቀለጃ ሆነን ነበር። ኧረ እስኪ ተወኝ፣ ፍዳይን አይቼ ነው የተመለስኩት። እና እቃ አታብዙ፣ ኦንሊ የምትጠቀሙትን ብቻ ያዙ። የ2017 የፍሬሽማን ቆይታዬ በጣም በትንሹ ይሄን ይመስላል። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ መጻፍ። ቪዲዮ ከተመቻችሁና ከጠቀማችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ እናንተ የተጠቀማችሁበትን ለሌሎች ሼር ማድረግ አትርሱ። ሌላ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ አሳውቁኝ። እስከ ቀጣይ ድረስ ደህና ሁኑ።